መጀመሪያ ደስታ የሚባለው ነገር ያለው እቤት ውስጥ ነው። ቤታችን በጣም ደስተኛ ከሆነ ባል፣ ሚስት፣ ልጆች እና ሌሎችም የቤተሰብ አባላት ያላቸው ግንኙነት በጣም ደስ የሚል ግንኙነት ከሆነ፣ ባል ስለ ቤቱ ሲያስብ ደስ የሚለው ከሆነ፣ ሚስት ስለ ቤቷ ስታስብ ደስ የሚላት ከሆነ በሌላም ህይወት ዘርፏ ደስተኛ መሆን ትችላለች። አንድ ሰው በጣም ታዋቂ ቢሆን፣ የውጭ ሰዎች በጣም የሚወዱት የሚያከብሩት ቢሆን፣ በሌላ አነጋገር በውጭ በጣም የተከበረ በስራው ውጤታማ የሆነ ሰው፣ በጓደኞቹ ዘንድ በጣም የተወደደ የተከበረ ቢሆን፣ ያ ነገር ግን ቤት ውስጥ ከሌለ እመኑ ደስታ የሚባል ነገር የለውም። በፍጹም ደስታን ከውጭ ማግኘት በጣም ከባድ ነገር ነው። ሰላም ሰላም፣ እንዴት ናችሁ? እንዴት ሰነበታችሁልኝ? የተወደዳችሁ የበኛ ጎጆ ሚዲያ ቤተሰቦቼ እንዲሁም ተመልካቾቼ በሙሉ ሁላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ በኛ ጎጆ ሚዲያ አሁን ላይ ተከታታይ የሆኑ ርዕሰ ጉዳዮችን፣ አጓጉ የሆኑ ቤተሰባዊ ጉዳዮችን ይዞ ለመምጣት ዝግጅቱን አጠናቋል። እንግዲህ ራሱ ስሙ እንደሚያሳየው በኛ ጎጆ ሚዲያ ማለት አይታችሁ እንደሆነ ዲስክሪፕሽን ቦክስ ላይ ማስቀምጫለሁ። መጀመሪያም ጀምሮ በኛ ጎጆ ሚዲያ የሚለውን ሳቋቁመው ቤተሰባዊ የሆኑ ጉዳዮችን የምናነሳበት፣ ቀለል ያሉ ምግቦችን የምናዘጋጅበት፣ ኢኮኖሚያችንን በማይጎዳ መልኩ መኖር የምንችልበትን መንገድ፣ ልጆቻችንን ደግሞ ስናሳድግ በምን መልኩ ማሳደግ አለብን የሚሉትንም የተለያዩ ርዕሰ ጉዳዮች የሚያነሳ ሚዲያ ነው። በኛ ጎጆ ሚዲያ በዩቲዩብ ቻናል ላይ ያለ ቤተሰባዊ ጉዳዮችን እያነሳ የሚያወያይ ነው። እንግዲህ ባለፈው ጊዜም እንደነገርኳችሁ በተወሰነ መጠን የህይወት ውጥረት አለ፣ ሁላችንም የሚያጋጥመን ነው። አሁን በተለይ የህይወት ውጥረት የሌለበት የለም። ያም ቢሆን ግን እናንተን ቤተሰቦችን በተቻለ መጠን ለማግኘት ካለኝ ጉጉት የተነሳ ያለኝን ጊዜ አብቃቅቼ በተቻለ መጠን ብቅ ለማለት እየሞከርኩ ነው። አሁን ደግሞ ቤተሰባችን ደስተኛ እንዲሆን ምን ማድረግ አለብን በሚለው ጉዳይ ላይ ለመወያየት ያሰብኩት። በእኛ ጎጆ ሚዲያ በጎጆችን ውስጥ ምንድን ነው የሚከናወነው? አንድ ሰው በጣም ታዋቂ ቢሆን፣ የውጭ ሰዎች በጣም የሚወዱት የሚያከብሩት ቢሆን፣ በሌላ አነጋገር በውጭ በጣም የተከበረ በስራው ውጤታማ የሆነ ሰው፣ በጓደኞቹ ዘንድ በጣም የተወደደ የተከበረ ቢሆን፣ ያ ነገር ግን ቤት ውስጥ ከሌለ እመኑ ደስታ የሚባል ነገር የለውም። በፍጹም ደስታን ከውጭ ማግኘት በጣም ከባድ ነገር ነው። መጀመሪያ ደስታ የሚባለው ነገር ያለው እቤት ውስጥ ነው። ቤታችን በጣም ደስተኛ ከሆነ ባል፣ ሚስት፣ ልጆች እና ሌሎችም የቤተሰብ አባላት ያላቸው ግንኙነት በጣም ደስ የሚል ግንኙነት ከሆነ፣ ባል ስለ ቤቱ ሲያስብ ደስ የሚለው ከሆነ፣ ሚስት ስለ ቤቷ ስታስብ ደስ የሚላት ከሆነ በሌላም ህይወት ዘርፏ ደስተኛ መሆን ትችላለች። ካልሆነ ግን በውጭ ምንም አይነት ስም ቢኖራችሁ፣ ምንም አይነት ዝና ብታተርፉ፣ ምንም አይነት ደረጃ ላይ ብትደርሱ፣ ቤታችሁ ውስጥ ግን ደስተኛ ካልሆናችሁ ባዶ ነው ማለት ይቻላል። ባዶ። ምክንያቱም ይሄ ነው ህይወታችን፣ ጎጆአችን ነው፣ ትዳራችን ነው ህይወታችን፣ ልጆቻችን ናቸው ደስታዎቻችን እና የትዳር አጋራችን ነው ህይወታችን። ስለዚህ በዚህ የተነሳ ደስታውም ያለው እቹ ጎጆአችን ውስጥ ነው። ይሄንን ጎጆ ታዲያ ደስተኛ የሆነ ለማድረግ፣ ደስተኛ የሆነ ቤተሰብ ለመመስረት ምንድነው ማድረግ ያለብን የሚለውን ነገር ነው የምናየው። ምክንያቱም እርግጠኛ ነኝ እናንተም ይሄ ነገር እንዳስተዋላችሁት እርግጠኛ ነኝ፣ ወይም ደግሞ ከዚህ በኋላ ታስተውሉታላችሁ። እና ይሄንን ቤታችን ውስጥ ያለውን ደስታ ጠብቀን ለማቆየት ታዲያ ምን ማድረግ አለብን የሚል ልጆች ጋር በተያያዘ ከቤተሰብ አስተዳደግ ጋር በተያያዘ ግን በቤተሰብ ህይወት ውስጥ እንግዲህ ከ16 ዓመት በላይ ቆይቻለሁ እና ይሄ ታዲያ ትልቅ ትምህርት ቤት አይደለም በራሱ? እና ብዙ ልንመካከርበት የምንችለው ነገር ኢሹ ልናነሳ የምንችላቸው ነገሮች የሉም? እኔ ዛሬ በቤተሰብ ውስጥ በራሴ በትዳሬ ደስተኛ እንደሆነ ያደረጉኝ ነገሮች ለእናንተ ለማካፈል ነው የመጣሁት። እናም ደግሞ እርስ በርስ እንድንማማር ጭምር ነው የመጣሁትና እንግዲህ ዛሬ ይቅር ባይነት ነው። እናንተ ምን ትላላችሁ? ይቅር ባይነት በትዳር ውስጥ ወሳኝ ነገር ነው አትሉ? አንድ ሰው ይቅር ካልተባባለ አብሮ እየኖረ አብሮ እየበላ አብሮ እየጠጣ አብሮ እየተኛ
አብዛኛውን የህይወት የሰዓቱን ከቤተሰብ ውስጥ የሚያሳልፍ ሆኖ እያለ ግን ይቅር ባይነት ከሌለ፣ ቂም ካለ፣ ጥላቻ ካለ ህይወት እኮ የለም። በቃ ህይወታችሁ በገዛ እጃችሁ ህይወታችሁን እያደበደላችሁት ነው ያላችሁት። ስለዚህ ያንን ለማስቀረት እንግዲህ ተመልካቾቼ ይቅር ባይ መሆን በጣም ወሳኝ ነገር ነው። ይቅር ባይ ማለት ምን ማለት ነው? በቃ ቂም አለመያዝ ማለት ነው። እንደገናም ደግሞ ነገሩን መተው ማለት ነው። በሌላ አነጋገር በቃ መተው እንዳልነበረ ማየት ማለት ነው። ይቅር አለ ማለት ጥላቻ ረጅም ጊዜ ቂም ይዞ መቆየትን ያመጣልና ባህሎች ደግሞ ይህንን አመለካከት ሚስቶችም ይህንን አመለካከት ይዘው ከቀጠሉ ደስተኛ መሆን አይችሉም። የሚገርማችሁ ይቅር ማለት ማለት ነው በዋነኝነት የሚጠቅመው ይቅር ያለውን አካል ነው የሚጠቅመው። ሁለተኛ ተጠቃሚ የሚሆነው ይቅር የተባለው አካል ነው። መጀመሪያ ግን ራሳችሁ ነው ይቅር የምትሉትና ለምን ይቅር አትሉ? ለምን ቂም ትይዛላችሁ? ቂም አለመያዝ እየቻላችሁ ለምን ቂም ትይዛላችሁ? አለመኩረፍ እየቻላችሁ ራሳችሁን እንደምንም ታግላችሁ የሚተናነቃችሁ ነገር ሊኖር ይችላል። ምክንያቱም የሰው ልጅ አስተዳደግ፣ ከቤተሰብ የሚወረስ አካባቢያዊ ሁኔታዎች እነዚህ ሰዎችን ባህሪ ይቀርጻሉ። ስለዚህ ይሄ ባህሪ ደግሞ ሊሻሻል ይችላል፣ ሊለወጥ ይችላል እና ለዚህ ነው ስነ ባህሪ ላይ የሚሰሩ ሰዎች ትልቅ ትኩረት የሚያደርጉት ይሄ ላይ ነው። አንድ ሰው በተለያየ ቦታ በመኖሩ የተለያየ አስተዳደግ ውጤት ይኖረዋል። ባህሪውን የሚቀርጹት ነገሮች እነዚህ ናቸው። ወይ አስተዳደግ ነው፣ ወይ ከቤተሰብ የሚወረስ ነው፣ ወይ ደግሞ አካባቢ ሁኔታዎች ናቸው። ሌላው ደግሞ ስልጠና ነው። አሁን የምናወራው ስለዚህ ስለ ስልጠና ነው። ባህሪያችንን ለማሰልጠን ጥረት ማድረግ አለብን። አንዳንድ ጊዜ በጣም የሚተናነቀን ቲቪት ልበለው በቃ እንደዛ ማለት ነው። በቃ ይቅር ለማለትም ይቅርታ ለማለትም የሚተናነቀን ነገር አንድ ይሄ ሊሆን ይችላል። ስለዚህ ይሄንን ለማስወገድ ጥረት ማድረግ መቻል አለባችሁ። እንደምን ቢላችሁ ቢተናነቃችሁ ካጠፋችሁ ይቅርታ፣ እንደገናም ደግሞ ይቅርም ለማለት ግዴታ ይቅርታ በሉኝ ማለት ተገቢ አይደለም። ይቅርታ መጠየቅም ደስ ይላል። ይቅርታም ሳትጠየቁ ይቅር ማለትም ደስ ይላል። እንደገናም ደግሞ ይቅርታ እንኳን ባይላችሁ ግን በድርጊቱ ይቅርታን እየጠየቃችሁ ይቅርታ እየጠየቃችሁ መሆኑን የሚያሳዩ ድርጊቶችን ሲያሳያችሁ የትዳር አጋራችሁ ተቀበሉት በቃ። ስለዚህ እነዚህ ነገሮች ለማስወገድ ጥረት ማድረግ አለብን። ይቅር ለማለት በጣም ራሳችንን ዝግጁ ማድረግ አለብን። ይቅር ካላለን ግን ያውን ስላችሁ አንዳንድ ጊዜ ነገሮች በይቅርታ ብቻ ወይም በቃ ይቅር በማለት ወይ ነገሮችን በመቶ ብቻ ደግሞ የማይፈቱ ቤተሰባዊ ችግሮች ሊከሰቱ ይችላሉ። እነዚህ ከበድ ያሉ ጉዳዮች ሊከሰቱ ይችላሉ። አንዳንድ ጊዜ ሶስተኛ አካል ሊገባ ይችላል መሀላችን ላይ። ያም ቢሆን በጣም የምናምናቸውና የምንወዳቸው ሰዎች ከገቡ ደስ ይላል፣ ምንም አይደለም። ዋናው ትዳራችንን መታደጋችን ነው፣ ቤታችንን አለማፍረሳችን ነው። እና በዚህ የተነሳ እነዚህ ትልቅ የሚባሉት ጉዳዮችን በተመለከተ ወይም ደግሞ አንዳንድ ጊዜ መነጋገር የግድ አስፈላጊ ከሆነ የምትነጋገሩበትን ሰዓት መመደብ፣ መወያየት፣ እንደገና ቅር ያላችሁ ነገር ካለ ደግሞ በለሰለሰ አንደበት ጊዜና ወቅት ጠብቃችሁ ለማወያየት ጥረት ማድረግ መቻል አለባችሁ። ሌላው ደግሞ ለራሳችሁ ምክንያት እንደምትሰጡት ለባላችሁ ምክንያት ስጡ፣ ለሚስታችሁ ምክንያት ስጡ። እሷ እኮ እንደዚህ ያደረገችው በዚህ አይነት ሁኔታ ውስጥ ሆና ሊሆን ይችላል። እንደዚህ ስለሆነ እንደዚህ እንላለን። ሌላ ራሳችን አስተውላችኋል? ብዙ ጊዜ በሰዓቱ በጣም ተናድጄ ስለነበር ምን ማለት እንኳን እንዳለብኝ አላውቅም ነበር። በሰዓቱ ከፍተኛ ውጥረት ተሰምቶኝ ስለነበር ሌላው ቢቀር ምን እንደተናገርኩ እንኳን አላስታውስም። ይህንን ነገር እንዴት መረዳት ያቅተዋል ትላላችሁ አይደለም? ለራሳችሁ ምክንያት ትሰጣላችሁ። ቆንጆ ነው፣ ግን እናንተም ለትዳር አጋራችሁ ምክንያት ስጡ። እዘኑ፣ ርህራሄ አሳዩ በትዳር ውስጥ። ስለዚህ ይቅር ባይነት ብዙ ነገር ነው የሚሸፍነው። እኔ ባሌ የሚያበሳጨው ነገር አላረግም አለለም፣ አበሳጨዋለሁ፣ እሱ ያበሳጨኛል። ግን ትልቁ ነገር ቤት ውስጥ ኩርፊያ እንዳይኖር የራሳችንን ጥረት እናደርጋለን። ልጆቻችን ምንድነው የሚያዩት ነገር? ይቅር ስንባባል እነሱም ነገር በትዳራቸው ውስጥ ይቅር ይባባላሉ። እና ይቅር መባባል በጣም ወሳኝ ነገር ነው። ከፍ ያለ ነገር ከተከሰተ ደግሞ እንዳልኳችሁ ነገሮችን የምንይዝበት መንገድ በዛው መንገድ ይለያያል። እስቲ እናንተ ምን ትላላችሁ? ይቅር ማለት ያን ያህል ከባድ ነገር ነው? ይቅርታ መጠየቅስ? ይቅርታ ሳንጠየቅስ ደግሞ ይቅር ማለትስ
እንዴት ነው? ምን ትላላችሁ ተመልካቾች? እስቲ አስተያየት ስጡበት። እኔ የተሰማኝ ነገር ነግራችኋለሁ። በህይወት ያየሁት ነገር ይሄ ነው። ይቅር ማለት በትዳር ውስጥ ትልቅ ሚና ይጫወታል። ስለዚህ ቤታችን ደስተኛ ሆኖ እንዲኖር ከተፈለገ፣ ውስጣችን ደስተኛ እንዲሆን ከተፈለገ ቤተሰባችን ደስተኛ መሆን መቻል አለበት። ስለዚህ ይሄንን በተመለከተ እንግዲህ ዛሬ እንደዚህ ብያለሁ፣ ይሄን አውርቻለሁ። እናንተስ ምን ትላላችሁ? ምን አገኛችሁበት? ሌላስ ደግሞ ሀሳብ ማንሳት የምትችሉት ነገር አለ ወይ የሚለውን ደግሞ አንሱና አምጡ። ደስ ይለኛል፣ እንወያያለን። ስለዚህ ዛሬ በዚህ መልኩ ይህንን ዝግጅቴን አጠናቅቃለሁ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ ከማለቴ በፊት ይህንን ቻናል ሰብስክራይብ አድርጋችኋል፣ ላይክ አድርጋችኋል። ስለዚህ ሁላችሁም ላይክ፣ ሰብስክራይብ በማድረግ እንድታበረታቱን ጠይቃችኋለሁ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።